ድጋሚ ወደቅ። አይዞህ ጎዳ? አዎ በጣም ነው የመታኝ። የመታኸው እንኳን አንተ ነህ፣ የተጎዳኸውም አንተ ሆንክ እንጂ ማለት ማለትማ እንግዲህ መቼስ አንተ ነህ እንጂ ባለማስተዋል ስትሄድ ድንጋዩን የመታኸው። ድንጋዩ መቼም ተንቀሳቅሶ አንተን አልመታህም አይደል? እኔ አውቄ አልመታሁትኝ። አይ አይደለም፣ አንተ መታኸው ልልህ ሳይሆን በመንገድ የመታህ እንቅፋት ሁሉ ጥፋቱ ያንተ ነው እንጂ በሆነብህ ነገር አታስብ። ምንድን ነው የምትለኝ? የቆሰልኩትን የተጎዳሁትን እያለሁ መንገድ ላይ ለወደቀ ድንጋይ ትቆረቆራለህ? የተሻለው ያልኩህን ብትሰማኝ ነው። ሰማ፣ ሰውም ቢሆን እንዲሁ ነው። አንተ ባለማስተዋል በሄድክበት መንገድ ብትጎዳ ወደ ሰው ጣትን መቀሰር አይቀርም። ስለዚህ አንድም መንገድ ላይ ያለውን እንቅፋት፣ አንድም ደግሞ የራስን አካሄድ ለማስተካከል ሞክር። የምታወራው ምንም እየገባኝ አይደለም። ያልኩህ እስኪገባ ገና ብዙ እንቅፋቶች ይመቷል። ድጋሚ ወደቅ። አይ የህይወት መንገዳችን እንቅፋት የበዛው ቢሆንም አስተውለን ብንሄድ መውደቃችን በቀነስን ነበር።